እንዴት ናችሁ? ደህና ናችሁ ወይ? እኔ ቤዛዊት ነኝ። ይሄ ደግሞ ኮፊ ዊዝ ቤዚ ነው። እንዴት ሰነበታችሁ የዩቲዩብ ቻነል ቤተሰቦቼ? እኔ በጣም ደህና ነኝ። ዛሬ እንግዲህ ቡና አይደለም የምጠጣው። እዚህ ጋር እንደምታዩት ሎሚ አለኝ፣ ዝንጅብል አለኝ እና ውሃ አለኝ። ሌላ እኔ በጣም የምወደውና የጠቀመኝን መጠጥ እንዴት ሰርቼ እንደምጠጣ ነው ማሳያችሁ። ለመሰላችሁ ለኔ ለቤዛዊት ይሄ መጠጥ በጣም ያከሳኛል። 1-2 ሳምንት በተከታታይ ከወሰድኩት በጣም እከሳለሁ። ሰውነቴ ላይ በጣም ትልቅ ለውጥ ያለው ቦርጭ ማውጣት ጀምሬ ከሆነ ቦርጬም ይቀንሳል። እና ሰሞኑን ሳስብ ይሄን ነገር ለምን ለዩቲዩብ ቤተሰቦቼ አላካፍልም ብዬ ነው ይህን ቪዲዮ የምሰራው። እስከ መጨረሻ ድረስ ግን ተከታተሉ እሺ፣ አደራ። ይሄ ቪዲዮ ደግሞ ከጠቀማችሁ ላይክ እና ሰብስክራይብ ማድረግን አትርሱ። እሺ፣ እዚህ ጋር ዝንጅብል አለኝ። እኔ ብዙ ጊዜ የምገዛው ኦርጋኒኩን ነው። እንግዲህ ውጭ ሀገር ካላችሁ ኦርጋኒኩ የተሻለ ይመስለኛል እና ትንሽ ዝንጅብል ነው የምወስደው። ከዛ በኋላ ዝንጅብሉን እንግዲህ ምን እንደማደርገው ነግራችኋለሁ። ግን ስለ ዝንጅብል ጥቂት ነገር ማውራት እፈልጋለሁ። ዝንጅብል እንግዲህ በጣም ፌመስ የሆነው በኮቪድ ጊዜ ነው። ሁሉ ሰው ዝንጅብል፣ ነጭ ሽንኩርት በተከታታይ እንደውም በየቀኑ በቀን 3-4 እያፈላን የምንጠጣው በምግባችን ውስጥ እያደረግን የምንበላው በዛ ጊዜ ነበረ። ምክንያቱም ከኮቪድ ይከላከላል ተብሎ ሲታመን ስለነበረ ማለት ነው። ግን ለምንድን ነው እንደዛ አይነት ዝናን ያተረፈው ለመሰላችሁ? መጀመሪያ አንቲ ኢንፍላማቶሪ ፕሮፐርቲስ ስላለው ነው። ልክ እንደ አይቡፕሮፊን ወይ ደግሞ ፓራሲታሞል ማለት ነው። እና ኢንፍላሜሽን ካለን ለምሳሌ አርትራይተስ የሚያጠቃቸው ሰዎች ዝንጅብል በተከታታይ በዛ ያለ ዝንጅብል ከወሰዱ ልክ እንደ አይቡፕሮፊን ወይ ደግሞ ፓራሲታሞል እንደ መውሰድ፣ እነ ታይለኖል ወይ ደግሞ ሞትሪን እንደ መውሰድ አይነት አንቲ ኢንፍላማቶሪ ኢፌክት አለው። ይሄ ኢንፍሌምድ የሆነውን የቆሰለውን የውስጣዊ አካላችንን የማስታገስ ባህሪ አለው። ሌላ ደግሞ ከሎሚ ጋር በተለይ ሲሆን ኢሚዩኒቲ ይጨምራል ማለት ለጉንፋን ሌሎችም አይነት ቫይራል በሽታዎችን እንዳይዘን ኢሚዩኒቲያችንን ይጨምራል ማለት ነው። ሌላ ደግሞ ፔን ሪሊፍ ነው። አገን ህመም ካለን የሆነ አይነት የሚሰማን ህመም ካለን ዝንጅብልና ሎሚ በተለይ አንድ ላይ ሲወሰድ ከፔን ሪሊፍ ይሰጠናል። ልክ ቅድም እንዳልኩት ሞትሪን ወይ ደግሞ አይቡፕሮፊን እንደመውሰድ ማለት ነው። ሌላ ደግሞ አሁን ለምሳሌ ኪሞቴራፒ የሚወስዱ ሰዎች ወይ ደግሞ እርጉዝ የሆኑ ሴቶች ወይ ደግሞ እንዲሁ ጨጓራችን ሳይስማማን ሲቀርና የማቅለሽለሽ ስሜት ሲሰማን ደግሞ ይሄ ኖዥያን የማቅለሽለሽን ስሜት ይከላከላል ዝንጅብል። በመጨረሻና ደግሞ በዋነኛነት ደግሞ ብዙ ሰዎች እንደሚሉት አንዳንድ ጥናቶች ደግሞ እንደሚመሰክሩት ክብደትን ለመቀነስ በተለይ ደግሞ ዝንጅብልን ከሎሚ ጋር ወይ ደግሞ ከላይም ጋር ስንጠጣው ክብደትን እንድንቀንስ ይረዳናል። ምንድነው የሚሉት እንግዲህ ሎሚ የምንበላውን ምግብ በደንብ አድርጎ ዳይጀስት ያደርግልናል። ዝንጅብል ደግሞ አፒታይት የመዝጋት ባህሪ አለው። ከዛም ያለፈ ነገር የሚሰራ ይመስለኛል። ይሄ የግል እንግዲህ ዛሬ የነገርኳችሁ እኔ በበኩሌ የሚሰራልኝን ነገር ላካፍላችሁ ብዬ ነው አላልኩም ቅድም? ስለዚህ እኔ በራሴ ሳስበው ሁለቱን ማታ ጠጥቼ ካደርኩኝ ምንም ያህል ምግብ ብበላ ጠዋት ስነሳ ባዶ ነው ሆዴ። የሆነ ጥርግርግርግ አድርጎ የበላሁትን ቅባቱን ቢሆን ምን ቢሆን አጥቦ ፍሬሽ ሆኜ እንደውም እርቦኝ ነው የምነሳው። ለእናንተም እንግዲህ እንዲህ አይነት ኢፌክት ይኑሮ አይኑሮ አላውቅም፣ ግን ዛሬ የራሴን ጀርኒ ነው እንግዲህ ማካፈላችሁ። ስለዚህ ዝንጅብል ያው ብንልጠው ብንፍቀው ጥሩ ነው። መጀመሪያ እሱን እናደርጋለን። ይህን አላሳያችሁም፣ ያው ታውቁታላችሁ። የታጠበ ነው፣ ይህን ማለት አለብኝ። ከዛ በኋላ እንግዲህ
ከማቃት ሴት የተማርኩት ነገር አለ። እንደዚህ ይሄ ቺዝ ግሬተር ነው፣ ቺዝ መፈቅፈቂያ ነው እና በሱ ግሬት ሲደረግ ከመጨፍጨፍ ነው መጨፍጨፍ ነው የሚባለው አይደለ? እንደዚህ አድርገን በሆነ ነገር ከምንቀጠቅጠው ከትፈን ደግሞ ከታትፈን ከምንከተው ይልቅ የበለጠ የዝንጅብሉን ጣዕምና ኒውትሪየንትስ እናገኘዋለን። ይሄ ነው እንግዲህ በኔ ልምድ ያየሁት። ስለዚህ ፈቀፍቀዋለሁ። ሌላ ደግሞ እንግዲህ መጠንቀቅ ያለብን ነገር ምንድነው መሰላችሁ? በብዛት አለማፍላት እና ብዙ ቀን አለማሳደር። በየቀኑ አዲስ ባች ማፍላት ይመረጣል። በእርግጥ ይህንን ግን አረገዋለሁ ማለት አልችልም። እኔ አላረገው እውነት ለመናገር ግን በየቀኑ አዲስ ባች ለምታፈሉ ሰዎች ያው በትንሹ ማፍላትና እሱን ኮንሱም ማድረግ ጥሩ ነው። ከዛ እዚህ ጋር እንደምታዩት ውሃ አለ። ዝንጅብሉን እከትና ትንሽ ደቂቃ አቆየዋለሁ ሳላፈን። ከዛ አንዳንድ ሰዎች ምን ያደርጋሉ መሰላችሁ? እኔ በእርግጥ አላረገውም። ሎሚ ስላይስ ያደረጉና ውስጡ ይከቱና አብረው ከሎሚው ጋር ያፈሉታል። ያ ደግሞ ደንበኛ ጂንጀር ቲ ይወጣዋል ማለት ነው። እኔ ግን ይህንን አፈላዋለሁ። ከዛ በኋላ በደንብ በርከት ያለ ሎሚ አርጌ ነው የምጠጣው። ላይምም ቢሆን ብዙ ጊዜ እጠቀማለሁ። ጥሩ የሆነ ሎሚ ካላገኘው ገበያ ውስጥ ምንም ለውጥ የለውም ለኔ እና በላይምም እጠጣዋለሁ። እንግዲህ ፈልቷል ጂንጀር እና ውሃው። አሁን ይኸው ላይሜን እቆርጥና መጀመሪያ ጂንጀሩን እቀዳለሁ። ከዛ በኋላ ያው እንዳልኳችሁ ቢያንስ አንድ ላይም ወይ ደግሞ እነዚህ ሎሚዎች ትልቅ አይደሉ፣ ግማሽ ሎሚ፣ አንዳንዴ ይሄን ሙሉን ሎሚ ሁሉ ላረግ እችላለሁ። ከዛ ደግሞ ይሄ ከዌይት ሎስ ጋር የሚገናኝ አይመስለኝም፣ የሚያከሳ አይመስለኝም። እኔ ግን ሁሌ የምጠቀመው ሌላ ነገር አለ። ኮላጅን ነው። ታያችሁ እንደሆነ አላቅም። መግዛት ከፈለጋችሁ ኮስኮ ነው የምገዛው። አማዞን ላይም አለ። ሌሎች ሱቆችም ብዙ አይነት የኮላጅን ብራንዶችን ይይዛሉ እና ይሄንን ደግሞ አንድ ስኩፕ አረጋለሁ። እንግዲህ ለማታውቁት ኮላጅን ሰውነታችን ውስጥ የሚገኝ ንጥረ ነገር ነው። ግን በተለይ ከ25 ዓመት በኋላ ብሎም ደግሞ ከ30 ዓመት በኋላ ሴቶች እንግዲህ ኮላጅናችንን ሉዝ እያደረግን አዝማችን ፕሮዲውስ አናረግም ነው የሚሉት። ስለዚህ ሰፕሊመንት ማድረግ ይጠቅማል ነው የሚሉት። ምንድነው ጥቅሙ ብትሉኝ፣ ለፀጉር በጣም ጠቃሚ ነው። ፀጉሬ እኔ ብዙ ስለማልቸገርበት ለውጥ አላየሁበትም፣ ግን ጥፍርን ለማጠንከር ጥፍር እንዳይሰበር እንዳይላጥ ለማድረግ ይጠቅማል ይላሉ። ይህንን በእውነት አይቼበታለሁ። ከሁሉ በላይ ደግሞ ለቆዳ በጣም ጥሩ ነው። ምክንያቱም ቆዳችንን ፈርም የሚያደርገው አንዱ ኮላጅን ነው እና ኮላጅንን መውሰድ ቆዳችን እንዳይላላ፣ እንዳይሸበሸብ፣ እንዳይጨማደድ ይረዳል። በተጨማሪ ደግሞ እንግዲህ የጆይንት ችግር ይሄ የመገጣጠሚያ ችግር ላላቸው ሰዎችን በጣም ይመረጣል። ፔን ላላቸው ሰዎች ጆይንት ፔን ኮላጅን ቢወስዱ ህመሙ ፔኑ ይቀንሳል ይላሉ። ስለዚህ ይሄን ደግሞ አንድ ስኩፕ አረጋለሁ። ሌላ ደግሞ ልነግራችሁ የምፈልገው ነገር ይሄንን የምወስደው ማታ ማታ ነው። በቀን አንዴ ነው፣ ማታ ማታ ነው ከመተኛቴ በፊት መጨረሻ ይሄን ጠጥቼ ነው ከዛ ጥርሴን ተቦርሼ ምናምን ተዘጋጅቼ ምተኛው። እንዳልኳችሁ ጠዋት ስነሳ ሁሉ ነገር ጠፍቷል። በጣም እርቦኝ እንደውም ቁርስ በደንብ እንድበላ ነው የሚያደርገኝ፣ ግን እከሳለሁ። አንዳንዴ ግን
በጣም ወደዋለሁ፣ ኤንጆይ ያደርገዋለሁ። ይሄ ዳይጀስት የማድረጉን ስሜትና ሆዴ ውስጥ ያለውን ነገር ሁሉ የማጠብ አይነት ስሜት አለው ለኔ። ግን እንዳልኳችሁ በተከታታይ ከወሰድኩት እንደውም ከምፈልገው ክሳት በላይ ስለሚያከሳኝ ያዝ ማድረግ አለብኝ። ሌላ ግን አንድ የማላረገውን ነገር ልንገራችሁ። እኔ ስኳር ወይ ማር አላረግበትም። ብዙ ሰዎች በማር ስለሚጠጡ እኔ ይሄ የምጠጣውን ነገር የሚጠጡ ሌላ ሰዎች አውቃለሁ፣ ግን ለውጥ አናይበትም ይሉኛል። የሚመስለኝ ማር ስለሚያረጉበት ነው። አሁን ይሄ ብዙ ሎሚ ያለው ብዙ ዝንጅብል አለው። ስለዚህ ይሄንን ለማጣፈጥ ብዙ ማር የምንጠቀም ይመስለኛል። በተጨማሪ ደግሞ ማር በጣም ብዙ ንጥረ ነገሮች አሉት፣ በጣም ጠቃሚ ቫይታሚኖች አሉት። ነገር ግን የፈላ ነገር ውስጥ ስንከተው ያ ሁሉ ንጥረ ነገር ይጠፋል። እንደው አንዳንድ ሰዎች ሲሉ ነው የሰማሁት፣ ሪሰርች አላረኩም በዚህ ላይ ግን ይጎዳል ሲሉ ሰምቻለሁ። ማር ትኩስ ውሃ ውስጥ ወይ ደግሞ የሞቀ ነገር ውስጥ ወይ ደግሞ እሳት ላይ ሲጣል እንደውም ጎጂ ይሆናል፣ ቶክሲክ ይሆናል ሲሉ ሁሉ ሰምቻለሁ። ስለዚህ ካለ ማር ጠጡት። ስኳርም ደግሞ የለመዳችሁ ሰዎች ካለ ስኳር ጠጡት። አለበለዛ እኔ የማየውን ለውጥ የምታዩ አይመስለኝም። ከመሄዴ በፊት ግን ይሄንን ልበል። የእግዚአብሔር ቃል ምን ይላል መሰላችሁ? በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። በሮሜ መጽሐፍ ምዕራፍ 12 ቁጥር 2 ላይ ነው። እና ለራሳችን ያለን እይታ ከእግዚአብሔር ቃል ጋር አነጻጽረን ላይን አፕ ካላረገ አእምሯችን መታደስ አለበት። አሁን አንቺ እህቴ፣ አንተ ወንድሜ፣ ለራስህ ያለ እይታ፣ ለራስህ ያለ ዋጋ፣ ስለ ራስህ የምታስበው ሀሳብ እንደ እግዚአብሔር ቃል ነው ወይስ እንደ ዓለም ነው? የውላችሁ ሶሻል ሚዲያ እያየን ማጋዚኖችን እያየን ዌብሳይቶችን እያየን ራሳችንን እያወዳደርን ከሆነ ዲፕሬሽን ውስጥ ነው የምንገባው። እነዛው ሶሻል ሚዲያ ላይ ፖስት የሚያደርጉት ሰዎች እንደው ዋና ዲፕሬስ የሆኑ ናቸው። ፎቶሾፕ እያደረጉ 1000 ፎቶ ወስደው ከ1000 ውስጥ አንዱን ፖስት እያደረጉ ነው በጣም ፐርፌክት ላይፍ እንዳላቸው፣ ሰውነታቸው በጣም ያማረ እንደሆነ፣ ፊታቸው በጣም ያማረ እንደሆነ አድርገው የሚያስመስሉት እና ዋጋ ግን ያለን የእግዚአብሔር ቃል እንደሚናገረው እግዚአብሔር ዘንድ ነው። ቃሉ እንደሚናገረው ነው ወይ ለራስሽ ዋጋ ያለሽ? ቃሉ እንደሚናገረው ነው ወይ ለራስሽ ዋጋ ያለ? ካልሆነ እግዚአብሔር ስለኔ ምን ይላል ብላችሁ እባካችሁን የእግዚአብሔርን ቃል አንብቡ። ጥቂት ግን ልበል፣ እግዚአብሔር እናንተን ሲያይ ድንቅ እንደሆናችሁ፣ በጣም ውብ እንደሆናችሁ፣ በጣም ሃንሰም እንደሆናችሁ የእግዚአብሔር ቃል በእንግሊዝኛ ምን ይለዋል መሰላችሁ? ወርክማንሽፕ። ልክ አንድ ሰዓሊ ስሎ በጣም ትልቅ የሚደንቅ አይነት ማስተር ፒስ ከሰራ በኋላ እንደሚያደንቀው ማለት ነው። እንደነ ሞናሊዛ፣ እንደነ ላስት ሳፐር ምናምን የሊዮናርዶ ዳቪንቺ ስዕሎችን ካወቃችሁ ልክ ያንን ከሰራ በኋላ ሰዓሊው እርፍ ብሎ እንደሚያደንቀው እግዚአብሔር እናንተን ሲያይ እንደዛ ነው የሚሰማው። የእውነት ቃሉ ስለሚናገር ነው። እኛ የእግዚአብሔር ማስተርፒስ ነን፣ ወርክማንሽፕ ነን። በስራው ደግሞ እግዚአብሔር ረክቷል። ምናልባት ቦርጭ ሊያስቸግረን ይችላል። መልካችን እንደምንፈልገው ላይሆን ይችላል። መቀነስ እንፈልጋለን፣ ክብደት መጨመር እንፈልጋለን፣ ሌላ ደግሞ ችግር አለን ብለን ያ የሚያስጨንቀን ሰዎች አለን። እግዚአብሔር ግን እኛን ሲያይ በእኛ ረክቷል፣ ደስ ይሰኛል። እሱ እኛን ሲያይ እናምረዋለን፣ ፐርፌክት ነን። ይሄ ካልሆነ የእናንተ አስተያየትና አመለካከት በአእምሮ መታደስ ተለወጡ። እሺ፣ ይሄ ቪዲዮ ከጠቀማችሁ እባካችሁ ላይክ እና ሼር ማድረግን አትርሱ። እስከ መጨረሻ ስለቆያችሁ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።